እና ባልካችሁ መሰረት መጥቻለሁ ዛሬ። እንደተለመደው እናንተ ደግሞ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ማበረታታችሁን ቀጥሉ። የቀን ውሎዬን ከሁለት ልጆቼ ጋር እንዴት እንደምውል ከቤተሰቦቼ ጋር ያለውን ነገር ቆንጆ ቆንጆ ቭሎጎችን እለቅላችኋለሁ። አሁን ትናንትና ብዙ ልብስ ሳጥብ ነበር ያልኩትና እነሱ ልብሶች ከማስጣት እንጀምራለን ልጅ። ስለዛ ተከታተሉኝ፣ የትም እንዳትሄዱ፣ አብራችሁን ዋሉ። በመጀመሪያ ያልነገርኳችሁ ነገር እኔ መስከረም እባላለሁ። የሁለት ልጆች እናት ነኝ። የምኖረው ድሬዳዋ ኢትዮጵያ ነው። ስለዛ የቀን ውሎዬን አሳያችኋለሁ ከዚህ በኋላ። ተከታተሉኝ፣ አብራችሁ። ወዳችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ቲታ ናጂ እዚህ ጋር ያለው አሁን ደግሞ ማሳያችሁ ቤቴን አጥቼ ከጨረስኩ በኋላ ይሄን መስላል አጥቼ ያሳያችኋለሁ። አጸዳና አስተካክዬ ያሳያችኋለሁ። ይሄ ደግሞ እኛ ልጅ እንተኛበት ነው። መቼም የልጅ ቤት ታውቁታላችሁ፣ ዝርክርክ እንደሚል አስተካክዬ ያለውን ነገር አሳያችኋለሁ ማለት ነው። አብራችሁን ቆዩ፣ ተከታተሉ። ሰብስክራይብ ማድረጋችሁን እንዳትረሱ። ይሄ ሁሉ ሳረግ ግን ማለት ነው በጠዋት ተነስቼ ትልቋ ልጄን ትምህርት ቤት ሸኝቼ የቀረውን ትንሹን ቁርስ አብልቼ ምናምን ነው። ከዛ በኋላ ነው እነዛ ነገሮች ሁሉ እያደረግኩ ያለሁት እና ተከታተሉኝ። እወዳችኋለሁ። እና ቤቴን አጽድቼ ጨርሻለሁ። ይሄን ይመስላል። መቼስ ያው የልጅ ቤት እንዴት ከባድ እንደሆነ ለእናንተ አልነግራችሁም። አጽዳድቼ ጨርሻለሁ። ይኸው መኝታ ቤታችንም እቺን ትመስላለች። ያው ጠባብ ስለሆነች ከልጆች ጋር የምተኛባት ክፍል ናት። ምንም ብትሆኑም እንደ አቅሚቲ አጽድተናል። ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ባይ